ሰላም እንዴት ናችሁ? ውድ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? ልኝ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ የሰራው ያለውን ምሳ አሳያችኋለሁ። ያው እንግዲህ ይሄን ይመስላል እንደምታዩት። የምሰራው መችቡዝ ነው። እኔ መችቡዝ ስሰራ ሽንኩርት ታቁላላላችሁ። ያው ዛሬ የምሰራው ለሐም ነው ወይ ደግሞ ስጋ። ሽንኩርት ታቁላልታችሁ ቅመማ ቅመም ከጨመራችሁ በኋላ ይሄ ቲማቲም ምናምን አልጨምርም። እኔ የምጨምረው ቲማቲም ሳልሳ ነው የተፈጨው የሚገዛው አይደለ? እሱን ትጨምሩና አንድ ላይ እንትን ትላላችሁ። ኦሬዲ አሁን እኔ ውሃ ካልሽ ያለው ሩዝ መጨመር ነው የቀረኝ። አሁን ሩዝ ጨምራለሁ እና ወዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቢያንስ እንደው 1000 አስገቡኝ። 1000 ይቅርብኝ፣ ሰዓት እንዲሞላልኝ ይውልኝ በእናታችሁ እንደው ፈጠራችሁ እና እያያችሁ ቪዲዮዎቼን በእናታችሁ እይታ የለውም ቪዲዮ ሰብስክራይብም የለውም። በርግጥ ግን ቢያንስ ሰብስክራይቡ ሳይሆን ሰዓት እንዲሞላልኝ ነው የምፈልገው። ሀገር ቤት ስገባ ስለሆነ መስራት የምፈልገው እዚህ ምንም አይመቸኝም። እንደዚህ ዝም ብዬ አንዳንድ ጊዜ ካልሆነ በስተቀር አይመቸኝም እዚህ ለመስራት እና ሀገር ስገባ በነፃነት በቤቴ ነው መስራት የምፈልገው ዩቲዩብ። ግን አሁን ሞኔታይዝ እንዲሆንልኝ ስለምፈልግ ሰዓት እንዲሞላልኝ ይውልኝ በእናታችሁ እና ሰብስክራይብም አድርጉኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። ዛሬ እንግዲህ እኔ እንደዚህ ማሳያችሁ እየሰራው ምናምን ያው ምግብ በምግብነት እንድትሉ ምናምን ሳይሆን እኔ ቪዲዮ መስራት ስለምፈልግ ወይ ደግሞ ሰዓቴ እንዲሞላልኝ ስለምፈልግ ነው እንጂ በደንብ ከእናንተ የተሻለ እውቀት ኖሮኝ ምናምን አይደለም። እንደዚህ ምግብ እየሰራው ማሳያችሁ ከኔ በጣም የተሻሉ ብዙ ልጆች አሉ እና ግን ሰዓቴ እንዲሞላልኝ ሰብስክራይብ እንድታደርጉኝ ነው አንዳንድ ጊዜ ቪዲዮ የምሰራበት ዩቲዩቡን እና ደግሞ ያው ቪዲዮ አንዳንድ ጊዜ ካለቀኩበት ሊዘጋ ይችላል ብዬ ስለምፈራ ዩቲዩቤ አላውቅም ስለ ዩቲዩብ ብዙ ነገር ግን ለዛ ነው ሀገር ስገባ ነው መስራት የምፈልገው። ግን እስከዛው ድረስ ሞኔታይዝ እንዲሆንልኝ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ውዶች እና ምሳ ይሄን ይመስላል። አሁን ሩዝ እየጨመርኩ አሳያችኋለሁ። ያው እንግዲህ እንደምታዩት ሩዝን ጨምሬያለሁ። ከዛ ደግሞ መጨረሻውን ማሳያችሁ ይሆናል ማለት ነው። የኔ ሰዎች በነገራችን ላይ ቢጫ ሲሆን አይወዱም። ያኔ ቢጫ ማን ነው መችቡዝ ሲሰራ ከለሩ እንደዚህ ቀይ መሆን የለበትም። ግን የኔ ሰዎች ስለማይወዱ ነው እኔ ቲማቲም እንትን የምጨምርበት። ቲማቲም የተፈጨውን ለዛ ነው የምጨምርበት። እናንተ ካልፈለጋችሁ አለመጨመር መብታችሁ ነው፣ እንደ ሰዎቻችሁ ነው። የኔ ሰዎች ደግሞ እንደዚህ ነው የሚወዱት እና ለዛ ነው። ደግሞ ይሄን ይመስላል የኔ ውዶች እና ምን ልላችሁ ፈልጌ ነው እኔ ብዙ ቪዲዮ መስራት አይመቸኝም። ሰዎች ትንሽ አስቸጋሪ ስለሆኑ ስለዛ በቃ ቦታ ምናምንም የለኝም ቪዲዮ የምቀርጽበት ምናምን እና ለዛ ብዙ ጊዜ ቪዲዮ አልሰራም። ዝም ብዬ የሌሎች ሰዎች ምናምን ነው የምጭነው እና የሌሎች ሰዎችን ደግሞ ስጭን ዩቲዩብ ላይ አይሆንም፣ ሞኔታይዝ አያደርግልሽም። የሌላ ሰው ስጭኝ ሞኔታይዝ ከሆንሽ በኋላ እያቀነባበርሽ ነው እንጂ ሞኔታይዝ ሳትሆኚ በፊት የሰው ቪዲዮ መፖሰታችን ሞኔታይዝ አይሆኑ ምናምን ብለው ስላሉኝ ያው ፈራሁ ታውቃላችሁ። እና ዝም ብዬ ለምን እንደዚህ እየቀረጽኩ ፖስት አላደርግም ምናምን ብዬ ነው እና አገር ቤት ስገባ ምርጥ ቪዲዮዎችን እየሰራው መለቅላችሁ ይሆናል። ግን እስከዛው እናንተ ላይክ፣ ሰብስክራይብ አድርጉኝ አገር እስከገባ ድረስ ማለት ነው እና ሞኔታይዝ እንደሆነ ነው የምፈልገው ሰዓት ብቻ እንዲሞላልኝ። ከዛ በኋላ ያው እንደምንም በራሴ በጥረቴ ሰርቼ ሞኔታይዝ ከሆነ በኋላ ያው ጥሩ ቦታ ይደርሳል ብዬ አስባለሁ። ግን እስከዛው ድረስ ሞኔታይዝ እንዲሆንልኝ እናንተ ሙሉ ቪዲዮውን ማየት እንዳትረሱ። ምን ችግር አለው? ያኔ ብንተባበር ሁላችንም ሀገራችን ላይ ገብተን ብንለወጥ ከሰው ቤት ብንወጣ ምንም ችግር የለውም እና ምቀኛ እንሁን፣ እርስ በርሳችን እንደግ ለማለት ያክል ነው። እና መጨረሻውን ደግሞ ማሳያችሁ ይሆናል የሩዙ ሲጨርስ ሳልቅ ማለት ነው። እስከዛ ድረስ እስከምንገናኝ ጠብቁኝ እላችኋለሁ። የትም እንዳትሄዱ እንገናኛለን ወዶቼ። ሩዙ እስኪበስል ድረስ ትንሽ ዞር ዞር እያልኩ ለምን ግቢዬን አላሳያችሁም ብዬ ነው። ግቢ በነገራችን ላይ በጣም ጠባብ ነው። በጣም ጠባብ በቃ ምን ልበላችሁ
እንግዲህ በስመ አብ ፀሐዩ ማለት ነው እንዴት እንደሚያቃጥል በኢየሱስ። እዚህ ሰፈር ነው ያለሁት። እዚህ ሰፈር ያላችሁ ልጆች ሀይ በሉኝ። በጌታ ፀሐዩ እንዴት እንደሚያቃጥል ወይኔ! ግን ውጭ ላይ የቀን ስራ ምናምን የሚሰሩ ልጆች እንዴት ነው የሚሰሩት? በጣም ነው የሚያቃጥለው ፀሐዩ ማለት ነው። ሀይ የእውነት ነው የምላችሁ ፀሐዩ ማለት ነው እንዴት እንደሚያቃጥል በጌታ ስም። ወይኔ! ግን ውጭ ላይ የቀን ስራ ምናምን የሚሰሩት እንዴት ነው የሚሰሩት? እያችሁ አሁን በደቂቃ ሰዓት ማለት ነው ወጥቼ እንዴት እንዳቃጠለኝ እና ይሄን ይመስላል ግቢ ማለት ነው። ጌታ ነው የምላችሁ ጠባብ ነው። በቃ እንደዚህ እንደ ጣቴ ክፍተት ነው ያለው ማለት ነው። በጣም ጠባብ ግቢ ውስጥ ነው ያለው። በስመ አብ ፀሐዩ ወይኔ ስላሴ በጣም ነው የሚያቃጥለው። ጌታ ነው የምላችሁ በጣም በስመ አብ። ውጭ ላይ የሚሰሩ ልጆች እንዴት እንደሚሰሩ ታየኝ። ይሄ ሙቀት ገና በደንብ ሳይገባው ሙቀቱ ማለት ነው እንዴት እንደሚያቃጥል ገና ከሆኑ ገና ግን የሁለት ወሩ 7 እና 8ኛ ወር 9 በጣም የሚያቃጥል ፀሐይ ነው። እና ይሄን ይመስላል ውዶቼ። ሩዜ ደግሞ ሲደርስ እስከሚደርስ ብዬ ነው ሁሉም ብዬ ግቢ ምናምን እያሳያችሁ የነበረው እና አሁን ሩዜ ደርሷል። ላሳያችሁ ነው፣ ጠብቁ። በመጨረሻ ሩዛችን ደርሷል ታላላችሁ። አያችሁት? ይሰጠናል ማለት ነው። እንደዚህ አይነት ከለር ይሰጠናል። ሩዛችን ደርሷል። በቃ አሁን ይሄ በቅቶታል። ትንሽ ግን እኔ እሳቱ ላይ ተዋለው ትንሽ እንትን እንዲል ስለመጠጥ እንዲል ስለምፈልግ እና ይሄን ይመስል ነበረ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ። ቻው፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ